አሰላሙ አለይኩም ወረህመቱላሂ ወበረካቱ። እና እየተከበራችሁ ውድ የቻናሌ ተከታታይ ቤተሰቦቼ እንዴት ናቸው? ደህና ናቸው ወይ? አይጋ ሁሉ ሰላም አልሐምዱሊላህ። በመላው ዓለም ላይ የምትገኙ ሙስሊም ወገኖቼ ኢድኩም ሙባረክ ብያለሁ። ተቀበሉላህ ሚና ወሚንኩም ሳሊሀል አዕማል። አላህ የሁላችንንም ጾማችን ወዶ ይቀበለን። እንዲሁም ደግሞ ብዙ ረመዳኖችን ጾመን የምናሳልፍ እያደርገን ማለት ነው። ውድ ተከታታዮቼ በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ ረቢል ዓለሚን። እንግዲህ ዛሬ ለኢድ የኢድ ዝግጅት ዛሬ ላይ እያዘጋጀሁኝ ነው። በዚህ አጋጣሚ ለመጀመሪያ ጊዜ ኢድ ለብቻዬ አሳልፍ ያለው ምክንያቱም እኔ ቤት ሰው ይመጣ ነበረ፣ ብዙ ሰው ይመጣ ነበረ። በቃ የኢድ ቀን በጣም ጭንቅንቅ ነበረ። አልሐምዱሊላህ ዘንድሮ ደግሞ በጣም ብቻዬ ሆኜ እንግዲህ የሀገሬን ምግብ እያዘጋጀው እገኛለሁ። ትላንትና ለመስራት ሞክሬ ነበረ፣ ስላልተመቸኝ ትንሽ ስራ ነበረብኝ ተውኩት ማለት ነው። አላደረሰኝም እና አሁን ማታ ሊጦችንም አቦካክቼ እንጀራ ለመጋገር እዚህ ጋር ሊጥ አለ። ያው ይሄ ሊጥ ነው። የዳቦ ለብቻው የእንጀራ ለብቻው አብኩቻለሁ። እዚህ ጋር እንደምታዩት ነጭ ሽንኩርት አዘጋጅቻለሁ። እዚህ ጋር ደግሞ ዶሮ ወጥ ለመስራት አስቤ ዶሮ ገነጣጥዬ በእንትን በሾሮና በሎሚ ዘፍዝፌዋለሁ። ከዛ ደግሞ እዚህ ጋር አይቤ አለኝ ማለት ነው። እና ያው ኢድን በዚህ መልክ ላሳልፌ ብዬ ሞክሬያለሁኝ። አልሐምዱሊላህ ረብል ዓለሚን። እዚህ ጋር ሽንኩርት እያበሰልኩኝ ነው። ያው እንደምታዩት ሽንኩርቱ ሙሽሹ ብሎ እየበሰለ ይገኛል ማለት ነው። እና ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? በእርግጥ ብዙ ቪዲዮዎች አሉ፣ ነገር ግን ያለቀኳቸው ማለት ነው። ማለት ቀርጸውና እለቀዋለሁ ብዬ ከዛ እረሳዋለሁ። በሆነ ስራ ላይ ጠመድና እረሳዋለሁ ማለት ነው። እና እንደ ዘንድሮ ደስተኛ ሆኜ ረመዳን አሳልፌ አላውቅም። ረመዳን ላይ በጣም ተደስቼ ነበረ። ይሄን ያሳልፍኩት የነበረው ይሄ ነጭ ሽንኩርቴ ነው። ይበቃኛል ብዬ እገምታለሁ። ያው ያላችሁ ከዚህም በላይ መጨመር ትችላላችሁ። እኔ ስለሌላ ይሄ በቂ ነው። ይሄም ብዙ ነው። ይሄንን እወቅጠዋለሁኝ። ወቅጬ በስተመጨረሻ ደግሞ ነጭ ሽንኩርቴ እጨምራለሁኝ ማለት ነው። እና ውድ ቤተሰቦቼ እንዴት ናቸው? ደህና ናቸው ወይ? ኢድኩም ሙባረክ ለሁላችሁም ኢድ ሙባረክ ብያለሁ። ወይ አላህ ለዚህ አድርሶ ስላበቃን ምስጋና ይገባው ለዓለማት ለሆነው። ቀጣይ ደግሞ ከቤተሰቦቻችን በሀገራችን ያው እንላለን እንጂ ያው ቀጣይም ሀሳብ ላይኖረንም ይችላል። ብቻ ያም ይሆን ይም ያደርሰን ብቻ። የሰው ቤት ሆኖ የሰው ሀገር ሆኖ መጾምም ሊሆን አይደል ማሳለፍ በጣም ከባድ ነው። ይከብዳል፣ በጣም ነው የሚከብደው እና ኸይር ነው። ዋናው መድረሳችን ወይንም ደግሞ ደርሰን ማየታችን ነው። የሰው ልጅ ከታገዛ ብዙ ነገር ያልፋል። ትዕግስተኛ ያድርገን ማለት ነው። በዛሬ ዕለታ ስራ የሚበዛባችሁ ልትኖሩ ትችላላችሁ፣ እንዲሁም የምታርፉም ልትኖሩ ትችላላችሁ። በቃ ለምትዞሩም ያላችሁ ትችላላችሁ። ብቻ አልሐምዱሊላህ ማለት ነው። ይሄም ጊዜ አልፎ ድሮ የሚባልበት ጊዜ ይመጣልና ዋናው ትዕግስት ነው። ባላችሁበትም ሆናችሁ ኢዳችሁን ባብላችሁ ማክበር ትችላላችሁ ማለት ነው። እንግዲህ እኔም ትላንትና እሰራለሁ ብዬ ነበር። በእርግጥ የጓጓሁት ግን አንዳንድ ስራዎችን ስለነበሩብኝ አልተመቸኝም፣ አላደረሰኝም ማለት ነው። አለኩል ሐለን ውድ ቤተሰቦቼ
እዚህ ጋር ሽንኩርቱ በደንብ እንዲበስል ስለፈለኩኝ ይኸው ምንም ነገር አልጨምርኩም። ውሃው እስከሚያልቅ ድረስ እንትን ማለት መብሰል አለበት ማለት ነው። ሽንኩርት ከበሰለ አያስቸግርም ማለት ነው። ዋናው መብሰሉ ነው። ከዛ እንደዚህ አሪፌ ከድኜ አስቀምጠዋለሁ ማለት ነው። በነገራችን ላይ ዶሮ ብዙ ሽንኩርት ነው ይፈልጋል። ያው እኔ እንደ ስለሌለኝ ቤት እኔ ብቻዬ ስለሆንኩኝ ያልቅብኛል በማለት ትንሽ ነው የቆረጥኩት። ምንም አይልም፣ ይሄም ትንሽ አይደለም። ግን ያው ዶሮ ብዙ ሽንኩርት ይፈልጋልና ብዙ ሽንኩርት፣ ብዙ ነጭ ሽንኩርት፣ ብዙ በርበሬ ይፈልጋል። እኔ በመካከሉ ነው፣ እኔም ብቻዬን ስለሆንኩኝ ብዬ በትንሹም ቢሆን ፏ ማለት አለብኝ ብዬ ስለገመትኩኝ ይሄም ሽንኩርት በቂ ነው ማለት ነው። አልሐምዱሊላህ ረብል ዓለሚን በጣም ደስተኛ ነኝ። በጣም ፈገግ ብያለሁ። እንደዚህ በኢድ አርፌ ወይንም እረፍት አድርጌ አላውቅም። እንደ ፍላጎት ያርጌም አላውቅም። በእርግጥ የሁለተኛው ቀን አከብራለሁ። ነገር ግን የአንደኛው የመጀመሪያው ቀን አይመቸኝም ነበረ። ዘንድሮ ደግሞ በመጀመሪያው ቀን ለማክበር ሞክሬያለሁ። የሁለተኛው ቀን ዳቦ እጋግራለሁ፣ አይብም እሰራለሁ። ግን ዘንድሮ ደግሞ ያው ዶሮ ወጥ ለመስራት ሞክርኩኝ ማለት ነው። አህለክል ሐልን ያው ያም ለኢዱ ወይንም ለበዓሉ ስለሆነ ነው እንጂ እንበላዋለን ማለት አይደለም። ፍሪጅ ውስጥ ይከርማል። በቃ አሊያም ለሰው ይላካል እንጂ ያው ብዙም አይደለም። ለአንድ ቀን ወይ ለምሳ ወይ ለእራት ከደገም ነው። ምሳ በልተን ለእራት ከደገም ነው። የጠዋት የሚነጋው ደግሞ እኔ እንጃ። እንደኔ ከሆነ ሰው ካለን ግን እንበላለን። ግን ሰው ከሌለን ደግሞ እስከዚህ ነን ማለት ነው። አለ ኩሊ ሐልን ኸይር ነው። የቀጣዩ አላህ ሀገራችን ጾመንም በሀገራችን ዒድንም በሀገራችን ያርግልን ማለት ነው። ዱዓ ማድረግ ነው ያለብን። ውድ ቤተሰቦች ይሄው አሁን ደግሞ ሽንኩርት ጨመርኩኝ። አሁን ዘይት ጨመርኩኝ ማለት ነው። ውድ ቤተሰቦቼ እሳቱ በጣም ቀንሼለታለሁ። ሽንኩርቱ እንዳለ በስሏል ማለት ነው። ሽንኩርቱ በስሏል። ከዛ ይሄው ነጭ ሽንኩርት ይፈጭቻለሁ። እዚህ ጋር ደግሞ እየተንተከተከ ነው። ትንሽ ድስቱ ለማያዝ ሞክሯል፣ ግን አላገኘም። ትንሽ ለማያዝ ያኔ ድስቱ ቶሎ ነው የሚይዘው። አያችሁት? ሽንኩርት በሰል ሲል ትንሽ ሲል ያምራል ማለት ነው። እና አሁን የምጨምረው ነጭ ሽንኩርት ይሆናል ማለት ነው የጀማ። ይሄው ነጭ ሽንኩርቱ ይሄንን ይመስላል። አሁን ምን አረጋለሁ? አሻርላ ግን ነጭ ሽንኩርት ከፈለጋችሁ አንድ ለመጀመሪያ መጨመር፣ አንድ ደግሞ መጨረሻ ላይ መጨመር። ምክንያቱም ሽታው በጣም እንዲያምር ያደርገዋል። ሽታው አሪፍ እንዲሆን ያደርገዋል። እና እንትን ብሉት። ድስቱ ትንሽ ለማያሳስባችሁታል። እና ነጭ ሽንኩርት ስትጨምሩ አሊያም መጨረሻ ላይ አሊያም መጀመሪያ ላይ ማለት ነው ሽታው እንዲያምር ያደርገዋል። እና አሁን ይሄ ሲበስል እንትን እጨምራለሁ፣ በርበሬ ማለት ነው። በርበሬ ዘንድሮ ያው ያናክል የለኝም። ውድና የተከበራችሁ እዚህ ጋር 6 እንቁላል ጥጃለሁ። እዚህ ጋር ደግሞ ነጭ ሽንኩርትና ሽንኩርቱ በጣም እየበሰለ ነው የሚገኘው። አሁን በርበሬ ልጨምር ነው ማለት ነው። ይሄ ማክል ከሆነ በርበሬ መጨመር ያስፈልጋል ማለት ነው። በርበሬ እኔ የለኝም፣ ይሄን ነው የምጨምረው። የለኝም ለኔ ማለት ነው። እና ይሄ ራሱ የኔ አይደለም፣ ከህንድ ሀገር የመጣ በርበሬ ነው። ግን ሽታው ማሻአላህ እንደ የኛ ሀገሩ ብለት በቃ ማሻአላህ ብላችሁ አሳልፉት። በቃ እንደ የኛ ሀገሩ ነው፣ እንደ ሀገራችን ነው። ይሄ በእርግጥ አይበቃኝም፣ ግን የምጨምረው ሰልሰል እጨምራለሁ ማለት ነው። ምክንያቱም አይቀላም እና አይበቃውም። ዶሮ ታውቃላችሁ፣ ብዙ ሽንኩርት ይፈልጋል፣ ብዙ ነጭ ሽንኩርት ይፈልጋል። እንዲሁም ደግሞ ምንድነው ብዙ በርበሬ ይፈልጋል። ምሳሌ አንድ ሰው 2 ዶሮ ሰርቶ
እንግዳ ሊጠራ ከሆነ ብዙ ሽንኩርት ያስፈልገዋል ማለት ነው። ብዙ ሽንኩርት ያስፈልገዋል እና ዶሮ አይበቃም። ዶሮ አይበቃም። በተለይ የኛ ሀገሩ ዶሮ አይበቃም። የዚህ ሀገሩ ግን ትንሽ ትልቅነትም ስጋም ስላለው ችግር የለውም። ግን የሀገሩ ደግሞ ማለት ነው ስጋም የለውም፣ ትንሽ ነው። በዛ ላይ ግን ጣዕሙ ማሻአላህ የኛው ነው የሚሻለው። በጣም ነው ጣዕም ያለው ማሻአላህ። የሀገራችን ነገር ሁሉ ነገሩ ኦሪጂናል፣ ሁሉ ነገሩ በቃ ያምራል ማለት ነው። እና አብሽሮ ውድ እንትን ኑሮ ውድ ቢሆንም ነገር ግን የሀገራችን ነገር ቢደፋለትም እንደዛው በጣም ይጣፍጣል። አውቆ ለሰራበት ጥሩ እንትን ይሆናል ማለት ነው። በነገራችን ላይ ትላንትና በቃ በጣም ዝግጁ አረጌ ዛሬ በቃ ፏ ብዬ ወላላው ብዬ ነበር ያሰብኩት። አልሐምዱሊላህ አሁንም ጭርሳ ላይ ነኝ ያለሁት። አለክለ ሐለት ይሄ መታሸት አለበት ስለሚያቃጥል። ከዛ ደግሞ ከስተጀርባ ያዘጋጀው ቲማቲም አለኝ። ቲማቲም የዶሮ ጣዕም ይሰጣል ማለት ነው። እና ጣዕም ሊሰጥ ስለፈለኩኝ ቲማቲም ትንሽ አንድ ሁለት ከታትፌ ያስቀመጥኩት አለ። ድቅቅ አድርጌ ከትፌዋለሁኝ። አሁን ይሄ እንዳይዝብኝ እያማሰልኩት ነው። ምክንያቱም ይዛል፣ ድስቱ ቶሎ ቶሎ ነው የሚይዘው እና ዘይትም ብዙ አልጨመርኩም። ምክንያቱም ዘይት ብዙ አልፈልግም፣ አያስፈልግም ብዙ ዘይት ማለት ነው። እሳቱ ቀንሼለታለሁ። አሁን ይሄ እንትኑ በርበሬው መተሻት ስላለበት መቁላላት ስላለበት እከድነዋለሁ። እዚህ ጋር እንቁላላለን። እዚህ ጋር ደግሞ አይብ ያለ ውሃው እንዲወርድለት፣ እጅ ንጹህ ነው። ውሃው እንዲወርድለት ውሃው መውረድ አለበት። ሌላ አይብ ያለ አይቤ በጣም ጥሩ ነው። ለስለስ ያለ ነው እና አይቤ ለስለስ ሲል ደስ ይላል። ከርዳዳ መሆን የለበትም። ወደ ቤተሰቦቼ ነው እንቁላል የበሰለ ነው። ይሄ ደግሞ መልኩ ወደ ቤተሰቦቼ ይኸው እዚህ ጋር የምናለ ቲማቲም አለ። ይህ ቲማቲም ደግሞ አሁን ተጨምረዋል። ቲማቲም ምናልባት ለምን ጨምር ስለምትችሉ ለማለት ልትጠይቁ የምትኖሩ ትችላላችሁ። ቲማቲም ጣዕም የሚሰጥ ነው። ለሁሉ ነገር ቲማቲም ብትጨምሩ ጣዕም ይሰጣል ማለት ነው። ጣዕም በጣም ነው የሚሰጠው። ለምግቡ ጣዕም ይሰጣል። የተኛውን በስጋ ወጥ ራሱ ብትጨምሩ ያጣፍጠዋል። እንዲጣፍጥ የበለጠ እንዲጣፍጥ ያደርገዋል ማለት ነው። እና ምንም ችግር የለውም፣ ጨምሩ። ይሄ አሁን ከድኛ ያስቀምጠዋለሁ። ራሱ ሲበስል እንትን እለዋለሁ። አሁን እከድነዋለሁ። ውድና የተከበራችሁ እንግዲህ የዶሮ አገነጣጠል ይሄንን ይመስላል። በዚህ አጋጣሚ የዶሮ አገነጣጠል ለመጀመሪያ ጊዜ ነው። ሰርቼ አላውቅም ነበረ። ለመጀመሪያ ጊዜ እዚህ ሀገር የዶሮ አገነጣጠል እንትን ሰርቻለሁ ማለት ነው። ከሀገር ነው ግን በጣም ረስቼዋለሁ። እንግዲህ ምን እንደምትሉኝ አላውቅም። ሰፈር እያለሁ ወይንም ደግሞ ሀገር እያለሁ እሰራ ነበርኩኝ። እዚህ ከመጣሁኝ ሰርቼ አላውቅም። በጣም ጠፍቶኛል ማለት ነው። አሁን ራሱ እንዴት አድርጌ እንደቆረጥኩት በቃ የሆነ በመላ ነው የቆረጥኩት ማለት ነው። እና ጠፍቶኛል። ለካ የሆነ ነገር ሰርታችሁ ስትለቁት ሲቆይ ይረሳል ማለት ነው። እና ዛሬ በጣም ነው እንትን ያልኩት። ብቻ ግን ሆኖ እኔ እንጃ ብቻ ያው ሞክሬዋለሁ።
ከዚህ በኋላ ለመስራት ደግሞ የበለጠ ሰርች አርጌ ማየት እችላለሁ። ግን እኔ በራሴ ማድረግ ስለፈለኩኝ በዚህ መልኩ ቆራርጬዋለሁ። 12 ፍሬ አርጌዋለሁ። አለኩል ሐልን ሲቀጥል ደግሞ ከዚህ በኋላ ስሰራ ደግሞ በደንብ አርጌ እሰራለሁኝ። የዛሬው ለመጀመሪያ ጊዜ አረብ ሀገር ስኖር ለመጀመሪያ ጊዜ ነው ዶሮ ወጥ የምሰራው ማለት ነው። ሌላ ነገር እሰራለሁ፣ ግን ዶሮ ወጥ ሰርቼ አላውቅም፣ ጠፍቶኛል በጭራሽም ማለት ነው። እና ያው ምንም አይደል፣ የተሳሳትኩትም ካለ ንገሩኝ ማለት ነው። አስተያየት ምናምን አስቀምጡልኝ ኮሜንት ላይ ማለት ነው። እንዲሁም ለቤቴ አዲስ የሆናችሁ ላይክ ሼር በማድረግ ተባበሩኝ ማለት ነው። ከዛ ድስት ቀየርኩኝ፣ ድስት ቀየርኩለት። ያ ድስት ትንሽ የመያዝ ባህሪ ያለበት አዲስ ድስት ቀየርኩኝ ማለት ነው። እና ዶሮ በጣም ጥብቅነት ይፈልጋል ማለት ነው። ሴት ልጅ ሙያው የሚፈተነው በዶሮ ነው ይባላል። እና ሴት ልጅ ቤተኛውም ስራ ላይ ሙያ እንዲኖራት ወይም ደግሞ በቃ የሴትነት እንትኗ ማሟላት አለባት ማለት ነው። አልኩል ሐልን እና ያው ፍሬውን 12 ፍሬ መሆነው አውቃለሁ፣ ግን ብልቱ ጠፍቶኛል። ግን ሆኖም ቆርጬዋለሁ። ወደፊት ደግሞ የበለጠ እሰራለሁኝ ማለት ነው ኢንሻአላህ። እና እንደዛ ነው የምላችሁ።